ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ ዛሬ በሚገርም ሁኔታ አሜሪካ ሌሊቱን በኢራን የኒውክሌር ማብላያ ጣቢያዎች ላይ ጥቃት መፈጸሟን ነው የተዘገቡት። እንግዲህ የአልጀዚራ ፎክስ ኒውስ እንደዘገቡት ከሆነ እንግዲህ አሜሪካ በከባዱ ላይነሳ በሚችል መልኩ በኢራን ኒውክሌር ማብላያ ጣቢያ ላይ ጥቃቷን እንደፈጸመች ነው የሚገልጸው። እንግዲህ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ በሰጡት መግለጫ የአሜሪካ በኢራን ውስጥ በሚገኙ 3 የኒውክሌር ጣቢያዎች ላይ በጣም የተሳካ ጥቃት መፈጸሟን አረጋግጠዋል። እንግዲህ ጥቃቱ የተካሄደው በፎርዱን፣ በናታንዝ እና በኢስፋን የሚገኙ የኒውክሌር ተቋማት ላይ መሆኑን ገልጸዋል። እንግዲህ እነኚህ የኒውክሌር ተቋማት የሚገኙት በተራራ ስር ነው። በተለይ ፎርዱን የሚባለው በጣም በተራሮች ስር የተሰራ የተገነባና በጣም ጥብቅ የሆነ የኒውክሌር ማብራሪያ ጣቢያ ነበረ። እንግዲህ ዛሬ በተሳካ ሁኔታ አሜሪካ ሙሉ ለሙሉ ማውደማን ነው እንግዲህ ዜና አውታሮች የሚናገሩት። ፕሬዝዳንቱ በመግለጫቸውም ሲናገሩ ሁሉም አውሮፕላኖቻችን አሁን ከኢራን አየር ክልል ውጭ ናቸው ሲሉ አስታውቀዋል። እንግዲህ ለታላላቅ የአሜሪካ ተዋጊዎች እንኳን ደስ አላችሁ ብለው ተናግረዋል። እንግዲህ ይሄ ጥቃት የተካሄደው ለሳምንታት በዘለቀና ውጤት አልባ በሆነ የዲፕሎማሲያዊ ድርድር ማብቂያ ላይ ነው። እንግዲህ አሜሪካ ከኢራን ጋር እየተደራደረች መሆኑን በተለያዩ የሚዲያዎች ላይ ሲዘገብ የቆየ ነው። እንግዲህ አሁን ድርድሩ አልባ ሲሆን ውጤት አልባ በሚሆንበት ሰዓት ነው እንግዲህ አሜሪካ ጥቃቱን የፈጸመችው። ኢራን የዩራኒየም ማበልጸግ ፕሮግራሟን ሙሉ በሙሉ እንድታቆምና ያለምንም ቅድመ ሁኔታ እጇን እንድትሰጥ ስትጠይቅ መቆየቷ የሚታወቅ ሲሆን እንግዲህ ነገር ግን የኢራን ይህንን ጥያቄ ውድቅ ማድረጓን ነው በተለያዩ የዜና አውታሮች የምናውቀው። እንግዲህ የተጠቁት የኒውክሌር ጣቢያዎች ከፍተኛ ወታደራዊ ጠቀሜታ ያላቸው ነበሩ። በተለይ የፎርዱን ተቋም ከፍተኛ ድንጋያማ ተራራ ውስጥ የተቀበረ ሲሆን ለማጥቃት እጅግ አስቸጋሪ እንደሆነ ይናገራሉ። ውሳኔ ላይ ባለመድረስ ነው ከኢራን ጋር የነበራቸውን ውይይት ውሳኔ ወይም ደግሞ ውጤት አልባ በሚሆንበት ጊዜ ምን ነበር ያሉት? እሳቸው ከዚህ ቀደም የ2 ሳምንት ጊዜ እንዳላቸው የገለጹ ሲሆን እና ከጥቂት ቀናት በኋላ ነው የ2 ሳምንት እድል እንደሰጧቸው ነበር የሚታወቀው እና ሆኖም ጥቃቱ በተካሄደ ጊዜ ሳይሆን ቀደም ብሎ መፈጸሙን ነው ዘገባዎች የሚያሳዩት። የዋይት ሃውስ ምንጮች እንደሚጠቁሙት ፕሬዝዳንቱ ውሳኔ የተፋጠነ ነው ከአውሮፓውያን ባለስልጣናት ጋራ በጄኔቫ የተደረገው ድርድር ውጤት አልባ መሆኑን ተከትሎ እንደሆነ ነው የሚታወቀውና ፕሬዝዳንቱ ለኢራን ያለምንም ቅድመ ሁኔታ እጃቸውን ስጡ የሚል ጥብቅ ማስጠንቀቂያ ከሰጡ በኋላ ነው እንግዲህ የኢራን ወገን ለድርድር ፍላጎት ባለማሳየቱ ወታደራዊ እርምጃ አስፈላጊ ሆኖ መገኘቱን እንግዲህ የሚናገሩት። ይህ ጥቃት የተፈጸመው ያው እንደሚታወቀው ቢቱ ቦምበር ነው ላይ በተተኮሱ ቦምቦች ነው እንግዲህ የወደመው ይህ ማብላያው እና እንግዲህ የፔንታጎን ዋና የብሔራዊ ደህንነት ዘጋቢ ጄኒፈር ግሪፈን እንደገለጹት ይህ ጥቃት እጅግ ከፍተኛ በሆነ የኦፕሬሽን ምስጢራዊነት የተከናወነ ነው ብለዋል። እንግዲህ ለበርካታ ቀናት የመረጃ ዝውውር ሙሉ በሙሉ ተዘግቶ የነበረ ሲሆን የፔንታጎን ኮሪዶሮች ባዶ እንደነበሩ ነበር እና ያው ነገሩን በሚስጥር ነው አሜሪካ የፈጸመችው። እንግዲህ ቀጣይ ምን ይሆናል ነው አሁን ጥያቄው። ቀጣይ የኢራን ምላሽና ቀጣይ ስጋቶች ምን ይሆናሉ የሚለው ነው ዋናው ነገር። እንግዲህ ምንም እንኳን የኢራን ባለስልጣናት እስካሁን ይፋዊ ምላሽ ባይሰጡም ቀደም ሲል የአሜሪካ በግጭቱ ውስጥ ከተሳተፈች በአካባቢ የሚገኙ የአሜሪካ ወታደራዊ ሰፈሮችን እንደምትመታ አስጠንቅቃ ነበረ። በመካከለኛው ምስራቅ ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች መኖራቸው የኢራን የበቀል እርምጃ ከፍተኛ ስጋት እንደሚፈጥር ተንታኞች ይገልጹ ነበረ። በእርግጥ ኢራንም እንደ አጸፋ በሚመስል መልኩ ምንም በሰው ላይ ጉዳት ሳያደርስ በአሜሪካ በአንዳንድ የጦር ሰፈሮች ላይ ያው እርምጃ ወስዳለች። ቢሆንም ግን ምንም ያደረሱት ነገር የለም። እንግዲህ አድማጭ ተመልካቾቼ ይህ የግሎባል አይ
ዜና ጣቢያ ነው። እንግዲህ በእስራኤልና በኢራን መካከል ስላለው የቅርብ ሁኔታ አሁን ደግሞ አሜሪካም ስለገባችበት ሁኔታ ያለውን ዜና እየተከታተልን እናቀርብላችኋለን። ስለዚህ ከኛ ጋር ስለነበራችሁ እናመሰግናለን። ውድ አድማጭ ተመልካቾቼ እባካችሁን ይህንን የዩቲዩብ ቻናል ሳብስክራይብ አድርጉ፣ ላይክ፣ ሼር አድርጉ፣ አበረታቱን እላለሁ። ስላዳመጣችሁ እናመሰግናለን። ታንኪዩ